ይህች ምድር እንደ እናት ሆድ መልኳ ዥንጉርጉር ይመስላል። ጀግና በተወለደባት ሀገር ፈሪ ሲወለድ፣ አልሚ በተወለደባት በዚያች ቀይ አጥፊ ሲወለድ፣ በእርግጥ ይህች ምድር ሆዷ ዥንጉርጉር ነው ማለት የተገባ ይሆናል። ኃላፊነት ተሰጥቷቸው ሀገራትን ካስተዳደሩ የሀገር መሪዎች መካከል ሁለት በግብራቸው ፍጹም የማይገናኙ መሪዎችን እናሳያችኋለን። እናትና አባቱን ጭምር ተሳድቦ ለሰዳቢ ከሰጡ አፍሪካዊ አምባገነኖች መካከል ኢዲ አሚን አንዱ ሲሆን ያደገውም ከእናቱ ጋር ነበር። ስለ አባቱ ግን ሊያወራ ፈቃደኛ አይደለም። አባቱ ልጅ አይደለህም ብሎ የካደው ገና በጧቱ እንደሆነ ይነገራል። እሱም እንደ ብዙዎቹ አምባገነኖች ፊደል ያልቆጠረ እጁ ላይም የተገኘው የ4ኛ ክፍል ሰርተፊኬት ሲሆን ለራሱ ግን ዶክተር፣ ፕሮፌሰር የሚል ማዕረግ ጭኖ በቲቪም በራዲዮም የሚያስነግር ሰው ነበር። በምድረ እስራኤል ጥቅምት 21 1949 እንደ አውሮፓውያን አቆጣጠር ከተወለዱ ህፃናት መካከል ከእናት ሴጋልና ከአባት ቤንዚዮን የተገኘው ለወላጆቹም ሁለተኛው የሆነው ልጅ ቤንያሚን ኔታንያሁ ሆነ። ስሙንም ቤንያሚን አሉት። በዕብራይስጥ ቋንቋ ተናጋሪዎች ልማድ በቢ አልፋቤት ስማቸው የሚጀምር ሰዎችን ቢቢ ብሎ መጥራት የተለመደ ነውና የቤት ስሙም ቢቢ ሆነ። ቤንያሚን አባቱ የታሪክ መምህር ናቸው። እምነታቸውና አስተምሯቸው ሁሉ ከአይሁድና ሴማዊነት ጋር የተገናኘ ነበር። ዓለም በጸረ አይሁዳዊነት ላይ የቆመ ይመስላቸውም ነበር። ምርምራቸውም ዓለም ጸረ ሴማዊ የሆነበትን ነገር ማጥናትና መመራመር ሲሆን ስራቸውን ለመቀጠል ወደ አሜሪካ ሲመለሱ ሁለቱንም ልጆቻቸውን ቤንያሚንንና ዮናታንን ይዘው ወደ ፊላዴልፊያ አመሩ። ዮናታን እድሜው ለአቅመ ውትድርና ሲደርስ ወደ እስራኤል ተመልሶ መከላከያውን ተቀላቀለ። አባት እስራኤልን ትተው የሄዱት በአካል እንጂ በመንፈስ አልነበረምና በአሜሪካም ሆኖ ኑሯቸውን ስለ እስራኤልና አይሁዳዊነት መመራመር አረጉት። ለታዳጊ ልጃቸውም አበክረው የሚነግሩት ይህንኑ ነበር። እስራኤልን የምትጠብቋት እናንተ ናችሁ፣ ዓለም ሁሉ ይጠላናል ይሉታል። ቢቢ ከዚያን ጊዜ ጀምሮ እስራኤልን ጠላቶቿ የመጠበቅ አይሁድን የመከላከል ኃላፊነት የወደቀበት አድርጎ ይመለከት ዘንድ ሆነ። ስልጣን ያዘው በአገሪቱ ጦር አዛዥነት ጭምር ያገለገለውን የፕሬዝዳንት ኦቦንቶን መንግስት ፈንቅሎ ሲሆን እንደ አውሮፓውያን አቆጣጠር በ1971 የተሳካ መፈንቅለ መንግስት አድርጎ የወቅቱን መንግስት ወደ ታንዛኒያ እንዲሰደድ አደረገው። በሀገሬውም ሰው እንደ ብሔራዊ ጀግና ተቆጥሮ ተዘፈነለት። በመጀመሪያዎቹ ጨቅላይ ስልጣን ጊዜያት የፖለቲካ እስረኞችን ፈታ። ከሀገር ውጭ የሚኖሩ ተቃዋሚ ፖለቲከኞችን ሀገር ቤት እንዲገቡ ፈቀደ። በመኪናና በሄሊኮፕተር እየተዘዋወረ የሀገሩን ህዝብ ጎበኘ፣ አነጋገረ። በዚህም ድርጊቱ ሀገሩን በደስታ ጮቤ አስረገጠ። በዚህ መልኩ የሀገሩን ህዝብ ልብ አባብሎ መንበሯን የጨበጠው ኢዲ አሚን ዳዳ 8 ዓመታት ሙሉ ኡጋንዳን እያንቆራጠጠ ኡጋንዳውያንን ቀጥቅጦ ገዛ። ህዝቡን መግደል፣ ሚኒስትሮችና የጦር መሪዎችን መረሸን፣ ከዚያም እነሱ ሲገደሉ ቆሞ ማንሳት ከፕሬዝዳንትነት ቀጥሎ የሚታወቅበት ስራው ሆነ። በእርግጥ የኔታንያሁ አመጣጥ አስፈሪ ነበር። ቢቢ በፓርቲው የሰበሰባቸው ሰዎች ወግ አጥባቂዎች፣ የአይሁድ እምነት ተከታዮችና የሀገራቸው ሰላም የሚጸናው በጦርነት ነው ብለው የሚያምኑ እስራኤላውያንን ነበር። በቤንያሚን አሸናፊነት በሊኩድ ፓርቲ አመጣጥ የተደናገጠው የይስሐቅ መንግስት ህዳር 4 1998 እንደ አህጉሩ አቆጣጠር የኢየሩሳሌምን ሰልፍ አጸፋ ይሆናል ያለውን ትዕይንተ ህዝብ ለማካሄድ ደጋፊዎቹን ጠራ። በመቶ ሺዎች ወጥተው ስለ ሰላም እየዘመሩ ከራቢን ጋር አብሯቸው አመሹ። ሰላም ለእስራኤል፣ ሰላም ለአይሁዶች እያሉ አደባባዩ ሞሉት። መርሃ ግብሩም እንዳለቀ ታዳሚው መበተን ጀመረ። ጠቅላይ ሚኒስትሩ ይስሐቅ ራቢን መውጣት ጀመሩ። ጥቂት እንደተራመዱም 3 ጥይቶች ከጀርባቸው ተከተላቸው። ጠቅላይ ሚኒስትሩ ተገደሉ። ተቃዋሚያቸውን ቤንያሚንን ለመቃወም በጠሩት ሰልፍ ተሰዉ። የመካከለኛው ምስራቅ የሰላም መሐንዲስ ተገደለ ተባለላቸው። ኢየሩሳሌም ተሸበረች፣ ቴል አቪቭም አለቀሰች። ከዚህ በኋላ የይስሐቅ ራቢን አስክሬን ያረፈበትን ሆስፒታል የከበበው እስራኤላውያን አንድ ስም ደጋግመው ይጠሩ ነበር። ስሙን ብቻ ሳይሆን ወንጀል ነው፣ ተግባሩ ነው ያሉትን ነገር አያይዘው ይገልጹ ነበር። ቢቢ ነፍሰ ገዳይ ነው፣ ቢቢ ዜመር ደረር፣ ጠቅላይ ሚኒስትራችንን የገደለው እሱ ነው አሉ። ተራ ዜጎችና ስሜታዊ ደጋፊዎች ብቻ ሳይሆኑ የይስሐቅ ራቢን ሚስትን በቴሌቪዥን ወጥተው በባሌ መገደል ላይ የቤንያሚን እጅ አለበት አሉ። ይህንን እንዴት ሊሉ ቻሉ ተብለው ሲጠየቁ በኢየሩሳሌም ሰልፍ ጊዜ ባለቤቴን የናዚ ልብስ አልብሰው ፎቶና መፈክር ይዘው ወጥተው ነበር። ይህ ሲደረግ ደግሞ ኔታንያሁ እዛው ነበሩ። ያንን ድርጊት የማያምኑበት ከሆነ ያስቆሙ ነበር አሉ። ቤንያሚን ኔታንያሁ ይህንን ግድያ በመፈጸም ረገድ ምንም አይነት ቀጥተኛ አስተዋጽኦ እንደሌለው አበክረው ሲናገሩ፣ የቅርብ አማካሪዎቹም ይህንን ሲመሰክሩ ቆዩ። ይልቁንም በወቅቱ እያደገ በነበረው የሱ ተቀባይነት ስጋት የገባቸው ሌሎች ግራ ዘመሞች ራቢንን በመግደልና ኔታንያሁ እንዳስደረገው በማውራት በህዝቡ እንዲጠላ ለማድረግ ብለው የፈጸሙት ነው ተባለ። የይስሐቅ ራቢንን ሞት ተከትሎ ከፖለቲከኞች ሁሉ እንደ ቤንያሚን ኔታንያሁ የተጎዳ ያለ አይመስልም ነበር። ባለስልጣናትን የሚገድለው በተለያየ ምክንያቶች ሲሆን ሴት ከሆነች ከሱ ጋር ወሲባዊ ግንኙነት ለማድረግ ካልፈቀደች እንድትረሸን ያደርጋል። ወንዶች ደግሞ ትንቁኛላችሁ በሚል የጥይትና የነዴቱ ማብረጃ ያደርጋቸዋል። እግዚአብሔር እንድገድል አዞኛል ብሎ
ስለመግደሉም ብዛት ያላቸው የኡጋንዳ ጋዜጠኞች ዘግበዋል። ለአብነት ያክል የውጭ ጉዳይ ሚኒስትሩን ማይክል ኦዲያንግን ገድሎ አስክሬኑን በቪክቶሪያ ሐይቅ ዳርቻ ጥሎ ለምን ይህን አደረክ ተብሎ ሲጠየቅ በሐይቅ ውስጥ ሲዋኝ አዞ አጠቃው ሲል በሳከት እያለ መልሷል። በእርግጥ ይህ ከመሆኑ 2 ሳምንታት በፊት በካቢኔ ስብሰባ ላይ የውጭ ጉዳይ ሚኒስትሩን እንዲህ ሲል አብጠልጥለውት ነበር። በእርግጥ እዚህ ኡጋንዳ ውስጥ ምን እየተካሄደ ነው? የውጭ ጉዳይ ሚኒስትር ውስጥ እየሰራ ነው? ሁሉም የሱ ድክመት ነው እያለ ካብጠለጠለው ከ2 ሳምንታት በኋላ የውጭ ጉዳይ ሚኒስትሩ ተገድሎ አስክሬኑ በቪክቶሪያ ሐይቅ እየተንሳፈፈ ተገኘ። ኢዲ አሚን መርጦ ከሾመ በኋላ መርጦ ይገድላል። ህዝቡንም የገደለው በብሔሩ መርጦ ሲሆን በተለይም በሀገሪቱ ሰሜናዊ ክፍል የሚገኙትን የላንጊ አኮሊና ቡጁጋሊ ህዝቦች ተመላልሶ ጥይት አዝንቦባቸዋል። ታንክ እያንቆራጠጠም ገድሏቸዋል። ሚካኤል ቢቨር በመጽሐፉ እንደገለጸው የቀድሞ መንግስት ርዝራዦች ናቸው በማለት ያለምንም ምህረት የገደላቸው ሰዎች ቁጥር ከ80 ሺህ እስከ 300 ሺህ ይደርሳሉ ብሎ በማስረጃ አስቀምጧል። ከሰሜናዊ ኡጋንዳ የተወለዱ የሰራዊቱን አባላት እየለየ ረሽኗል። ይህም ሳይበቃው የቀድሞ መንግስት ደጋፊዎች ናቸው ያላቸውን ሁሉ እያሳደደ ወደ ሞት አደረሷቸዋል። ኢራንን ምድር አድርገው ይጠሏታል። ከሳምንታት በፊት አዲስ ጦርነት ከፍተውባታል። ሞት ለእስራኤል የሚሉ መሪዎቿን ሁሉ ከመንፈሳዊው መሪው አያቶላ አሊ ካሚኒ ጀምረው እያደኑ ገድለዋል። የጥላቻቸው ምንጭ ለአይሁዳዊነትና ለእስራኤላዊነት ካላቸው ፍቅር የሚመነጭ አባት ያወረሷቸው የይጠኑናል ሰበብ ነው ይላሉ። ዘርዘር አድርገን እንመለከተዋለን። አስተዳደጋቸው ለጦረኝነታቸው አበርክቶ ብዙ ነው። ሀገራቸውን ሲወዱ የምራቸውን ነው። አሜሪካ በሚማሩበት ወቅት እስራኤል ተወረረች ሲባል በአስራዎቹ የመጨረሻ እድሜ ላይ ሆነው የኮሌጅ ትምህርታቸውን አቋርጠው ስለ እስራኤል ብለው ሊሞቱ ጠመንጃ አንስተው ጦር ግንባር ተገኝተዋል። ኔታንያሁ ከሐማስና ፍልስጤም ጋር ከኢራንና ከመካከለኛው ምስራቅ ታጣቂዎች ጋር ላለፉት 20 ዓመታት ያልተተኳኮሱበት ዓመት ቢፈለግ መገኘቱ እንጃ። ኢዲ አሚን በመፈንቅለ መንግስት ወደ ስልጣን ሲመጣ የምዕራብ ዓለም ደግፎት ነበር። ምዕራብ ጀርመን፣ ብሪታንያና መሰል ሀገራት አበጀኛ ጀግና ብለውትም ነበር። ሆኖም በአገሩ ህዝብ ላይ ሆነ በሌሎች ሀገራት ዜጎች ላይ የሚፈጽመውን ጥፋትና ግፍ ችላ ብለው ማለፍ ያልወደዱት ብሪታንያ ከኡጋንዳ ጋር ያላትን ግንኙነት አቋረጠች። ከዚህም በኋላ ኢንግላንድ ይህንን ውሳኔ የወሰደችው ስላሸነፍኳት ነው ብሎ ለራሱ ከዶክተሬት ፕሮፌሰር ፊልድ ማርሻል አልሃጂ የምድር አራዊቶችና የባህር አሶች ጌታ ከሚለው በተጨማሪ የብሪታንያ ኢምፓየር ድል አድራጊ የሚል ማዕረግ ቀጠለበት። ምስራቅ አፍሪካ ከወለደቻቸው አምባገነኖች አንዱ የሆነው ኢዲ አሚን ዳዳ እንዲና እንዲያ እያረገ 8 መስከረሞችን አንቆራጦ ገዛ። ፈንቅሎ የያዘውን ስልጣን ሁሉን ነገር አደረገበት። ሀገር አደህየበት። 300 ሺህ ሰው ገደለበት። ደሃ አስራበበት። ኡጋንዳውያንን ዘረፈበት። ከ7 በላይ ሚስቶችንም አግብቶ ከ30 በላይ ቁባቶችንም አስቀምጦ 50 የሚደርሱ ልጆችንም ወለደበት። ስልጣኑን ሁሉንም ነገር አደረገበት። የቀረው ጎረቤት ሀገር መውረር ነበርና ታንዛኒያን ለመውረር ደጋግሞ አሰበ። ይፋዊ ወረራ ከማወጁ አስቀድሞ ጀነራሎቹን ሰብስቦ የተናገረው በቪቨር እንዲህ ተገልጾ ነበር። ከታንዛኒያ ጋር የምናደርገውን ጦርነት አክብደን የምንመለከተው መሆን የለበትም። ይሄ መለማመጃችን ነው። ዋናው ጦርነት በቀጣይ በደቡብ አፍሪካ ሄደን ከአፓርታይድ ስርዓት ጋር የምናደርገው ነው። ታንዛኒያ ላይ አሟምቀን ወደማይቀረው የአፍሪካ ሻምፒዮን እንደርሳለን አለ። ግድ የለም ተው ቢሉት አልሰማም አለ። እንዳለውም ታንዛኒያን ወረራት። ታንዛኒያን በሚገባ ራሷን ተከላከለች። ኔሬሬ ያስጠለላቸው የኡጋንዳ ፖለቲከኞችና ተቃዋሚዎችን ሁሉ አደራጅቶ እስከ ካምፓላ ዘለቁ። ኢዲ አሚን እንዲህ ባለ መታበይ የለኮሰው እሳት መልሶ ራሱን ለበለበው። በከፈተው መልሶ ማጥቃት ዶጋመድ ሆነ። የሚወጣበት ቀዳዳ የሚያመልጥበት አቅጣጫ ጠፍቶት ግራ በተጋባበት ወቅት የሊቢያው መሪ መሐመድ ጋዳፊ ደረሰለት። አንድ አውሮፕላን ልኮ ከ4 ሚስቶቹ ከ20 ልጆቹና ከበርካታ ቁባቶቹ ጋር ወደ ትሪፖሊ ሊቢያ አሻገረው። ቤንያሚን ኔታንያሁ አምናም ዘንድሮም ጦርነት ላይ ናቸው። ዛሬም ከልባቸው ለሚወዷት ሀገራቸው ከልባቸው ይዋደቃሉ። ሲደራደሩና በዲፕሎማሲያዊ መንገድ ችግር ለመፍታት ሲጥሩም ብዛም የማይታዩት ቤንያሚን ኔታንያሁ በኃይል ካልፈረጠም ካትከበርም የሚል ፖሊሲ ያላቸው። ቢቢ ከቀደሙት የሀገሪቱ መሪዎች አንጻር ሲታዩ ለዲፕሎማሲያዊ መንገዶች ልባቸው ጠባብ ሆኖ ይታያል። ሊያጠፉን ከወሰኑና ከአውሬ ኃይሎች ጋር መደራደር አያዋጣም ባይ ናቸው። እናም ከሐማስም ከሂዝቦላም ከሐውቲም ከኢራንም ጋር እየተዋጉ አሁንም በስልጣን ላይ ይገኛሉ። እስራኤልን ፈጣሪ ይባርክ፣ እስራኤል ለዘላለም ትኑር እያሉ ሞቷን ለሚመኙ ሁሉ ሞት እያቀመሱ እየተዋጉ እያዋጉ እኛንም የእስራኤል ጠላቶች ሁሉ ያጠፉ እያለ ታሪክ ይመዘግበናል እያሉ ዛሬም በስልጣን ላይ አሉ። ቤንያሚን ኔታንያሁ ሲናገሩ እንዲህ አሉ። ቅዱሱ መጽሐፍ ሲያስተምረን እንዲህ ይላል፣ ሊገድሉን በሚመጡት ላይ ሁሉ ቀድመ እርምጃ ውሰድ። ከ3000 ዓመታት በፊት ሙሴ ለእስራኤላውያን አላቸው፣ ጽኑ፣ አይዟችሁ፣ በነገር ሁሉ አትደንግጡ።